አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ እንጀራ የፍርኖ ዱቄት እንጀራ ነው ይሄ ማለት ነው። ማሻአላህ ተባረከላ። አሰራሩ ምንድነው መሰላችሁ? ነጭ ዱቄት ነው። እሱን አምሳችሁ ቀንሳችሁ ነው። በራሱ ጊዜ ቀስ እያለ ነው የሚሞቅላችሁ። በቶሎ ታደርጋችሁት እናንተም ጊዜያችሁ ይሻማል ማለት ነው። ሊያርባችሁ ይችላል እና ዱቄቱን ካመሳችሁት በኋላ ከለር ከመጣ በኋላ አውጥታችሁ ትንሽዬ እርሾ ማሽን ውስጥ አድርጋችሁ ማለት ነው። እርሾና ትንሽ ዱቄት አድርጋችሁ ማሽን ውስጥ ስትፈጩት ያ እርሾ ያመጣል ማለት ነው፣ ዱቄቱ እስከሚበርድ ድረስ። ከትንሽ ጊዜ በኋላ ደግሞ አብራችሁ አዋህዳችሁ አብሽ ማድረግ ከፈለጋችሁ አብሽ፣ ጨውም አድርጌያለሁ እኔ አብሽም አድርጌያለሁ ማሻአላ። እና የአብሹን ዱቄት ማለት ነው ያኔ ማለት እኔ አብሬ ፈጨሁት። ምንም ያመጣው ነገር የለውም ፍሬው ማለት ነው። እናንተ ዱቄቱን መጠቀም ትችላላችሁ። ማሻአላህ ተባረከላ። እንደዚህ እያደረጋችሁ አብዛኛው ይሄ ግዢ እንጀራ ሆድ ይቆንዛል ያኔ አየሩም ይመስለኛል አላሁ አለም። ስለዚህ ቤታችሁ እየጋገራችሁ ፍሬሽ ነገር ብትጠቀሙ ለእናንተ ለጤናችሁ ወሳኝ ነው ብዬ አስባለሁ። ማሻአላህ ነው በጣም ነው እኔ ራሴ እስከመበላው ድረስ የቸኮልኩት ማለት ነው። ሽሮና ሰላጣ በጎኑ ሰርቼ ደግሞ ኢንሻአላህ አሳያችኋለሁ ማለት ነው። እና ቤታችሁ እየሰራችሁ ነጭ ዱቄቱን በሞቅ በማድረግ በማሽን ፈጭታችሁ የጊዜ ገደቡ ደግሞ 4 ሰዓት 5 ሰዓት ሰጥታላችሁ እናንተ ስራችሁን እስከምትጨርሱ ድረስ ኩፍ ብሎ ታገኙታላችሁ ማለት ነው በዛን ሰዓት ላይ። ከዛም በኋላ መጋገር ከራችሁ ይኸው እንግዲህ እንደዚህ አይነት እንጀራ ይወጣላችኋል ማለት ነው። እና ፍሬሽ ነገር ቤታችሁ መዳም ቤት ያላችሁም ቤታችሁም ያላችሁ እንጀራችንን ጋገር። ሽሮዬ ጠለል ብላለች። እዚህ ጋር አርጓለ፣ እዛ ጋር ሚጥሚጣ፣ እዚህ ጋር ደግሞ አቃጥል ያለ እንግዲህ እንደምታዩት ነው። እንጀራው ሲያምር እኮ ማሻአላህ ተባረከላህ። ስለዚህ ላይክ ሼር እያደረጋችሁ ሰብስክራይብ አድርጎኝ ውዶቼ፣ ማሮቼ፣ ፍቅሮቼ ብላለች ሀቢባ። ስለዚህ አብረን እንብላ። ቢስሚላህ